ደስተኛ ሆኖ የመኖር ፎርሙላው ይህ ነው። ከሰዎች ምንም አይነት ውለታ አትጠብቅ፣ ምስጋናም ቢሆን ይላል ዴል ካርኒጌ በመጽሐፉ። $1 ሚሊዮን ጎረቤት ቢሰጥህ ትሰድበዋለህ ወይስ ታመሰግነዋለህ? ባለጸጋው አንድሩ ካርኒጌ ሲሞት ለጎረቤቱ $1 ሚሊዮን እንዲሰጠው ተናዘዘ። ጎረቤትየው ግን ገንዘቡን ሲቀበል አላመሰገንም። ይባስ ተበሳጨ፣ ተሳደበ፣ ተራገመ። ለምን እንደሆነ ታውቃለህ? አንድሩ ካርኒጌ ሲሞት $365 ሚሊዮን ነው ለእርዳታ ድርጅት የሰጠው። ጎረቤቱን ያበሳጨው ይህ ነው። እንዴት 1 ሚሊዮን ብቻ ይሰጠኛል? ለማያውቀው ድርጅት 365 ሚሊዮን እየሰጠ አትገረም። ይህ የአብዛኛው ሰው ተፈጥሮ ነው። ካደረክለት ነገር በላይ የሚያሳስበው ያጎደልክበት ነገር ነው። በዚህ ምድር ላይ ምንም ብታደርግ የሰው ልጅ ሙሉ ለሙሉ ማስደሰት አትችልም። በቻልከው አቅም ሰዎችን አግዝ። ነገር ግን ከነሱ ውለታም ሆነ ምስጋና አትጠብቅ። ያን ጊዜ ሰላምህን ታገኛለህ። አይጥ ለመግደል ታንክ አያስፈልግም። አታካብድ፣ ነገሮችን አታወሳስብ። በቀዝቃዛው ጦርነት ጊዜ ወደ ጠፈር የሄዱ የናሳ ሳይንቲስቶች ማስታወሻ ለመጻፍ ይሞክራሉ። እስክሪፕቶ አልጽፍ ይላቸዋል። ለካስ ጠፈር ላይ የመሬት ስበት ስለሌለ የእስክሪፕቶ ቀለም አይወርድም። ይህን ችግር ለመፍታት ናሳ ብዙ ሚሊዮን ዶላሮችን መድቦ ጥናት ጀመረ፣ ጠፈር ላይ የሚጽፍ እስክሪፕቶ ለመስራት። በሚገርም ሁኔታ በተቃራኒው የራሽያ ጠፈርተኞች በተመሳሳይ ጊዜ እርሳስ ተጠቅመው ማስታወሻ ይጽፉ ነበር። እስቲ አስበው አንተም ለአንዳንድ ችግሮች እኮ ቀላል መፍትሄ መስጠት ትችላለህ። ይሉኝታህን ብትቀንስ እኮ ከግማሽ በላይ ጭንቀት ይወገዳል። ሰላምህን መጠበቅ ትችላለህ። እምቢ አይመቸኝም ማለት ብትለምድ እኮ ብዙ አላስፈላጊ ወጪ ትቀንስ ነበር። የእኩዮችህን ኑሮ እያየህ ራስህን አትውቀስ፣ አታማረር። ሞርጋን ሃስል በመጽሐፉ እንዲህ ይላል፣ ኖት ኦል ሰክሰስ ኢዝ ዲው ቱ ሃርድ ወርክ፣ ኖት ኦል ፖቨርቲ ኢዝ ዲው ቱ ሌዚነስ። ሁሉም ሀብታም ጎበዝ፣ ሁሉም ድሃ ደግሞ ሰነፍ ነው ማለት አይደለም። እድልም በሰዎች ስኬት ውስጥ ድርሻ አላት። በ1968 በዓለማችን ላይ 303 ሚሊዮን የሃይስኩል ተማሪዎች ነበሩ። በጣም የሚገርመው ግን ከነዚህ ውስጥ 300 ተማሪዎች ብቻ ናቸው ኮምፒውተር የመንካት እድል ያገኙት። እነሱም ከቢልጌት ጋር የተማሩ የሌክሳይድ ስኩል ተማሪዎች ናቸው። ቢልጌት ራሱ ባንደበቱ ሌክሳይድ ስኩል ባልማር ኖሮ ማይክሮሶፍት የሚባል ድርጅት አልፈጥርም ነበር ብሏል። ህይወት እንዲህ ናት። የሁላችንም የኋላ ታሪክ ይለያያል። ካንተ ቁጥጥር ውጭ የሆኑ ብዙ ምክንያቶች ያጋጥመዋል። ስለዚህ የሌሎችን ህይወት እያየህ በራስህ አትዘን፣ በኑሮህ አታማርር። ያንተም ስኬት ጊዜውን ጠብቆ ይመጣል። እስከዛው ግን ትዕግስት ይኑርህ። እነዚህን 3 የህይወት ሚስጥሮች ለማወቅ 15 ዓመታት ፈጅቶብኛል ይላል ጃኮብ ሆላንድ። አንደኛ፣ ምንም ጠላት ከሌለህ ገና ነህ፣ ማደግ አልጀመርክም። ሁለተኛ፣ የሚቀኑብህ ከሆነ ከነሱ በልጠሃል ማለት ነው። ቅናት ሁሌም ከታች ወደ ላይ ነው፣ ካንተ የተሻለ ሰው አይቀናብህም። ሶስተኛ፣ የሚተቹህ ከሆነ እድለኛ ነህ፣ እየሰራህ ነው ማለት ነው። የማትተቸው ምንም ካልሰራህ ብቻ ነው። ትስማማላችሁ? በህይወት ከሰማሃቸው ምክሮች ሁሉ አንደኛ ምክር የቱ ነው ተብሎ ሲጠየቅ ቼዝ ሂውስ እንዲህ ብሎ ነበር የመለሰው፣ በህይወቴ ብዙ ጥንታዊ መጽሐፍትን አንብቤያለሁ። ከሃይማኖታዊ እስከ ፍልስፍና በሁሉም ላይ ብዙ ቦታ ተደጋግሞ ያገኘሁት ቃል ይህ ነው፣ ዱ ኖት ፊር፣ አትፍራ። 32ኛው የአሜሪካ ፕሬዝዳንት ፍራንክሊን ዲ ሮዝቬልትም እንዲህ ብሏል፣ በዚህ ምድር ላይ ልንፈራው የሚገባ ብቸኛ ነገር ራሱ ፍርሃት ነው። ስለዚህ አንተም ደፋር ለመሆን ፍርሃትህን ተጋፈጠው። አበሻ እንደሚተርተው ደፋርና ጭስ መውጫ ያጣ። ከንፈራቸውንና ዳሌያቸውን ሰርጀሪ የሚሰሩ ሴቶች የበዙት ለምን ይመስላል? ኤምአይቲ በ10,000 ሴቶች ላይ በሰራው ጥናት ይህን አረጋግጧል። ኢንስታግራም ከሚጠቀሙ ሴቶች 88% የሚሆኑት ቆንጆ እንዳልሆኑ ነው የሚያስቡት። ዝነኛው አሜሪካዊ ድምፃዊ ሰሊና ጎሜዝ እንዲህ ትላለች፣ በ2017 በጣም ታመሜ ቀዶ ጥገና ተደረገልኝ። በኋላ ተሽሎኝ ኢንስታግራም ስከፍ ኮሜንት ሁሉ ወፈርሽ፣ አስጠላብሽ ይላል። ይህን ሳይ ራሴን ጠላው፣ ለሰዓታት አለቀስኩ። በዚህም ምክንያት ለከባድ ጭንቀትና ድብርት ተዳረግኩ ትላለች። በጆን ሆፕኪንስ ዩኒቨርሲቲ የተሰራ ጥናትም 20% የሚሆኑ ታማሚዎች በሶሻል ሚዲያ ምክንያት ድብርት ውስጥ ይገባሉ ይላል። ለዚህ ነው ሴቶች በራስ መተማመናቸው የሚቀንሰው። ስለዚህ ሶሻል ሚዲያ ላይ የምታየውን ፎቶ ሁሉ አትመን፣ አብዛኛው ፌክ ነው። ሀብታም ለመሆን አታቅድ። መጀመሪያ ከድህነት ለመላቀቅ ሞክር። እነዚህ 3 ባህሪዎች ካሉበት ከድህነት መውጣት አትችልም። ገና ነህ፣ ይቀርሃል ይላል አሌክስ ሄርሞዚ። አንደኛ፣ ሀብታም አይደለህም፣ ነገር ግን ሀብታም ለመምሰል ትጋጋጣለህ። ከአቅም በላይ ውድ ዕቃ ትገዛለህ። እንደማያስፈልግህ ታውቀዋለህ፣ ግን ሰዎችን ማስገረም ትፈልጋለህ። ሁለተኛ፣ ሁልጊዜ ትዘጋጃለህ፣ ግን አትጀምርም። የስፖርት ትጥቅ መልበስ እኮ ስፖርተኛ አያደርግህም። ጂም ስለተመዘገብክ ብቻ ጡንቻ አታወጣም። ሶስተኛ፣ ብዙ ነገር ትጀምራለህ፣ ነገር ግን አንዱንም አትጨርስም። 10 ዳቦ ከመላስ 1 ዳቦ መግመጥ ይሻላል ይባላል። ተስማማላችሁ?
ከወንድና ከሴት ከትዳር በኋላ የሚማግጠው ማን ይመስላል? መልሱ ቀላል ነው። ሳይንቲፊክ ሪሰርቾች እንደሚያሳዩት ከሴቶች የበለጠ ወንዶች በትዳራቸው ላይ ይማግጣሉ። ነገር ግን ዋናው ምክንያት እንደምትገምተው አይደለም። ወንዶች ባለጌ፣ ሴቶች ጨዋ ስለሆኑ እንዳይመስልህ። ወንዶችም እኮ ከሴት ጋር ነው የሚማግጡት። ካርዲቢ እንዲህ ትላለች፣ ወንዶች ለባለ ትዳር ሴት ክብር አላቸው። ያገባች መሆኗን ካወቁ አይጀናጀኑ፣ ይተዋሉ። ሴቶች ግን በተቃራኒው ባለትዳር መሆኑን እያወቁ እንኳን አይተውም፣ ይቀርቡታል። እንደውም ፉክክር ያደርጉታል። ለምሳሌ እኔ ሲንግል እያለው ስልኬ በጣም ቢዚ ነበር ትላለች። ወንዶች ይደውላሉ፣ ዲኤም ያደርጋሉ። ካገባው በኋላ ግን የሚደውልልኝ ወንድ የለም፣ ሁሉም ትተውኛል። ሴቶች ግን አቅም ያለው ወንድ መሆኑን ካወቁ ባለትዳርም ቢሆን ይቀርቡታል፣ እንደውም ይብስባቸዋል ትላለች። ተስማማላችሁ?